እንደኔ በእርጅናችሁ ዋና እየተለማመዳችሁ ያላችሁ ሰዎች ዋናን ከኒውሮ ሰርጀሪ ጋር እንደሚያገናኘው እስቲ ልንገራችሁ። በመጀመሪያ ደረጃ ዋናን በ3 ቀን በመልመዴ የኢትዮጵያ ዋና ፌዴሬሽን ለቀጣዩ ኦሎምፒክ ዝግጁ ነኝ የሚለውን ነገር እንድታውቁልኝ ፈልጋለሁ። ከዚያ የመጀመሪያው እንግዲህ ዋና ሎ ኢምፓክት ስትሬንግዘኒንግ ኤክሰርሳይዝ ነው የሚባለው። ይሄ አከርካሪ አጥንቶቻችንን ደግፈው ያሉትን ፓራስፓይናል የሚባሉትን መስሎች፣ ኮር የሚባለው መስል፣ የሾልደሮቻችንን እነዚህ ጡንቻዎች ስለሚያጠነክርልን እነዚህ አካሎች እንግዲህ ቶሎ የማርጀት ቻንሳቸውን በጣም ይቀንሳል። ይሄ ማለት ረዥም ጊዜ የሚቆይ የጀርባ ላይ ህመም፣ ኦፕሬሽን ከተሰራ በኋላ አንዳንድ ያልተሻሻለ የጀርባ ህመም እነሱንም እንዲሻሻል ይረዳል ማለት ነው። ከዛ በተጨማሪ እንግዲህ መዋኘት ካሎሪ በደንብ በርን ስለሚያደርግ ኪሎ መቀነስ የምትፈልጉ ሰዎች፣ ምክንያቱም ኪሎችን እየጨመረ በሄደ ቁጥር ለጀርባ ህመም የመጋለጥ ቻንሳችን እየጨመረ ስለሚሄድ ማለት ነው። ከዛ ከአዋቂዎች ደግሞ ተመልሰን ወደ ህፃናት ጋር ስንሄድ ስፓይና ባይፊዳ ማይልድ ሰረብራል ፓልሲ ያላቸው ልጆች ሰውነታቸውን ለማጠንከር ቀላል እና ሴፍ የሚባል አይነት ኤክሰርሳይዝ ስለሆነ ለእነሱም ለመስራት ይጠቅማቸዋል ማለት ነው። ሌላው ዲስክ የመሳሰሉ አይነት ኦፕሬሽን የተሰራላቸው ሰዎች በተለይ 4 ሳምንት ካለፈ በኋላ ይሄንን ኤክሰርሳይዝ በመስራት እንግዲህ ሰውነታቸውን አንደኛ ህመም መቀነስ፣ ሁለተኛ ቶሎ ለመንቀሳቀስ ይረዳቸዋል ማለት ነው። እኔም ፋይናሊ የሐዋሳ ልጅ ሆነሽ ዋናችም ከመባል ተገላግያለሁ እና ዋና ዋኙ ለማለት ነው።